ብሩ የታለ ስትባይ ብር እሷ እንዳለችው ለቫኬሽን ልብሶችን ዝንጥ ብለሽ ለቤተሰብ ስጦታ ገዝተሻል ወይ? አዎ ወይም አይ። ከዛ በኋላ ለእንግሊዝ ለምትሄጅበት ፕሮሰስ ከዚህ ብር ላይ ነው ወይ የላክሽው? አዎ ወይም አይ ብለሽ መመለስ ያቅትሻል ወይ? ቀልጠፍ ብለሽ እኔ አያቅተኝም እናገራለሁ። ልብስ ደግሞ ለቫኬሽን ለምንድን እንደሚባለው ነገር ልብስ በአማን ቀን የምንገዛውን ልብስ ብቻ የእሷም ደግሞ ለወንድሞቿ ጃኬትም ሆነ ምንም ሆነ ጃኬት ብቻ ነው። ጃኬት 9 ጃኬት እሷም ለወንድሞቿ እኔም ለወንድሞቼ 9 ጃኬት አንድ ላይ ገዝተን የእሷንም በሻንጣ አድርገን የኔንም ደግሞ በእንትን አድርገን 9 ለሁለታችሁም 18 ጃኬት ማለት ነው። 9 ጃኬት ለወንድሞቻችሁ በተቀመጠው ብር በእነዚህ ልጆች ብር ይህ መመዝገብ አለ። እሺ 9 ጃኬት ግን ለአንቺ ብቻ እንደገዛሽ ቁጥር አዳምጪኝ ፈጡማ አንቺ ሳትመጪ ግን መኪያ ያለችው ለአንቺ ብቻ እንደገዛሽ ነው፣ ለእሷ እንዳልተገዛላት። እሺ ከዛ ያንን ያካርጎ ተደረገ። የሷም ለቤተሰቦቿ የምታደርገውን የበፊት የገዛ ነው እንጂ እኔ ወደዚህ ስመጣ ለዚህ ይዤ የሚሄደው ብዬ አንድ ነገር አልገዛሁም። ደግሞም ስጦታ ምናምን ከሰጡኝ ውጭ ገዝቼ ለዚህ አሁን ይዤ የሚሄደው ነው ብዬ አንድ ነገር አልገዛው። ካርጎ የተደረገው ራሱ እስከ ካርጎ ሁሉ ነገር ደግሞ የታወቀ ነው። እንደገና ደግሞ በነገር ቆይ አንድ ጊዜ በወሬሽ ላይ መተት የሚል ነገር ጆሮ አሁን ብለሽኛል። እኔ መተት መቼም ቢሆን ታውቃለች እንዴት እንደሆነ ስራችን። እኔ መተት እንኳን አይደለም እሷ ላይ መተት ስለመተት እሷ ደግሞ አንድ ጊዜ ብቻ ትዕግስት አድርገሽ አዳምጪኝ። እሷ ያዳመጥኩሽ ነው። እሺ እሷ አሁን እኔ ላይ እንደዚህ መሆን ነገሮች ሁሉ የተቀያየሩት በቃ አሁን እኔ ላይ ነገሮችን ሁሉ ቅይር ያደረገችው ረመዳን በገባ በ15ኛው ቀን ድረስ እናወራ ነበር። ከዛ በኋላ እንትን አለች ተቀየረችብኝ። ለምን ያኔ አልፎ ነው በነገራችን ልመጣ አካባቢ እኔ የፀሐይ ብር ነበረብኝና ይሄን 200 ብር ፀሐይ ጠይቃኝ ፀሐይ እኔ አሁን እንደዚህ አድርጊ ልግባ እዚህም እያመመኝ ስለሆነ የሆነ ደም ማለት ነበረብኝ ሱሱ ስላለ ልግባና ነገሮችን እንትን ልበል። ሁሉንም ልጆች ነው የጠየኳቸው። ሁሉንም ልጆች ግሩፕ ላይ ጠየኳቸው። ስጠይቃቸው እስከ አረፋ ቀን ስጡኝ አሁን ልግባና ኢትዮጵያ አስተካክዬ ወደ ኩዌት ልምጣ አልኳቸው። እሺ አሉ። ከዛ ገባሁ። ልገባ ስል እንደዛ አንድ ጊዜ ምን አለች መሰለሽ? በጣም ልጆቹ ግሩፕ ላይ ብራችን እየጠየቁን ነበር። ሲጠይቁ ፋጡማ አለችኝ። ከዛ አቤት አልኳት። አሱር አካባቢ ነውና ግን እኮ አለችኝ እኔ አሁን መታት ስትይ ነው ወላሂ ነው የምልሽ። ግን እኮ አለችኝ ይሄ አልኳት እኔና አንቺ አለ ላ አይደለም መጀመሪያ እንዳች የፀሐይን ወንድም ታውቂዋለሽ ወይ አለችኝ። የፀሐይ ወንድም ማን ምንድን ነው አልኳት። አይ አይደለም በእናትና በአባት ይገናኛሉ ወይስ አይገናኙም አለችኝ። ኧረ እኔ እንዴት አውቃለሁ? ወንድሟ እኮ ነው ታላቅ ወንድሟ ነው። እኔ እንዴት አውቃለሁ አልኳት። እንደው ልብስ እየተኮስኩ ነው ራሱ ልብስ እየተኮስኩ ነው አልኳት። ምን ሆነ ምንድን ነው ምን ችግር አለ እንዴ አልኳት። አይ ቆይ ሰው ጋር ነኝ አለችና ዘጋች። መልሳ ደወለችልኝ። አንቺ ምንድን ተፈጥሮ ነው? ምን ሆነሽ ነው? ለምን እንደዚህ ያልሽኝ? አይ አይደለም የሆነ ነገር እኮ ልነግርሽ ብዬ አለችኝ። አልኳት ምንድን ነው የምትነግሪኝ አልኳት። እና ምን ተፈጥሮ ነው ባለ ምናምን ስላት እኛ እኮ አለችኝ ሳናውቀው ፀሐይና ሶፊያ አለችኝ እነዚህ ጎንደሬዎች መተታም ናቸው። መተት አድርገውብን በልብሳችን አድርገውብን ፀሐይም በሻንጣዋ ይዛው እየዞረች ነው እና በዛ ምክንያቱ ብር ራሱ የማይበረክትልን ብራችን የማይጠራቀመው በዛ ምክንያት ነው አለችኝ። እና አልኳት እንዴት እነሱ እዛ ሆነው እንዴት ይሰራል አልኳት። እንዴት መተት ይሰራል እነሱ እዛ ሆነው እኛ ጋር አይደል እንደ ያሉት ፀሐይኛ አይች ጎንደሬዎችና ጎንደሬዎችና ታቂም ብሔር አትቅሪ ውዴ ብሔር አትቅሪ ፕሊዝ። እኔ እዛ ላይ ብሔር ልገልጽ አይደለም ወላሂ አይደለም አልሽ ጎንደሬ ደግሞ በመተት ያለችኝ ነው ማርዬ ያለችኝ ነው። እኔ ቃል በቃል ያለችኝ ነው። ቆዳራ የሆነ ብሔር ጠቅሳ በየውልሽ የሆነ ብሔር ጠቅሳ እነዛ እንዴ ናቸው አለችኝ በይ። አይ ሴትዮዋ ታውቃለች ምናምን ነገር አለች እና አልኳት። ከዛ እንትን የፀሐይን የእናቷን ስምና የሶፊያን የእናት ስም ታውቂያለሽ አለችኝ። የሚገርምሽ ግን እኔ የፀሐይንም የእናቷን ስም አውቃለሁ። ፀሐይ ደግሞ እዚህ ላይ አለች ምስክር ናት እሷ። ከዛ የሶፊያንም በማን ቀን እዛ እንደዚህ ተሰባስበን ስንጫወት በቃ የቤተሰቦቻችን ስም እንተዋወቃለን። ገብቶሻል? ከዛ የእነሱን ስም ስትጠይቀኝ እና የእነሱ ስም እኛ ላይ ለተደረገ ነገር ምን ይሰራል አልኳት። ምን ይሰራል ለነሱ ስም እኛ ላይ ከተደረገ ምን ይሰራል አልኳት። አይ የነሱ ስም የእናታቸው ስም ከተገኘ ሴትዮዋ ፈታልሻለሁ ብላኛለች፣ ግን ብር ይፈልጋል አለችኝ። ከዛ እኔ ስልኩን ዘጋሁና ወላሂ ነው የምልሽ እኔ ለምንም ብዬ አይደለም የማወራሽ። እኔ ዛን ሰዓት በጣም ነው ያለቀስኩት። እንዴት እንደዚህ አይነት ነገር እንዴት ምክንያቱም በኋላ የሆነ ገባሁና እኔ ሰርች አደረኩና የሆነ ሳይ የእናት ስም የሚያስፈልገው
ለማድረግ ነው፣ አንድ ሰው ላይ ለማድረግ ነው። የሆነ ኢናክቲቭ የሚላል ለዛ ላይ ገባሁ ሰርች አድርጌ ሳይ ከዛ በጣም እንትን ያልኩኝ ፀሐይ ጋር ደወልኩላት። ይኸው ፀሐይ አልጠየቀችኝም ትበል ይኸው አለሁ አለች። ፀሐይ አልኳት እንዲህ አክስቶቿን ምናምን እንደውም የአክስቶ ልጅ ምናምን የፎቶ ልካልኝ እያወራን ፀሐይ አልኳት የእናትሽ ስም ማን ነው ስማቸው ምናምን አልኳት። ከዛ ነገረችኝና እንዲህ አንድ ሰው እንዴት በየዋህነት ሰው እንግዲህ እዚህ ድረስ ተቀራርበሽ አብረሽ በልተሽ ጠጥተሽ የቤተሰብ ስም ጠይቀሽ እንደዚህ አይነት ነገር እኔ መቼም ቢሆን አላደርገውም። በሷ ላይ እኔም እንኳን አይደለም በሷ ላይ እኔ በሰው ፀሐይ የሺ ፋጡማ ስልክ ደውላ የእናትሽን ስም ጠይቃሽ ታውቃለች? በኢሞ እያወራ ቆይ ጠብቂኝ አንዴ። የጠየቀችኝ መቼ እንደሆነ ታውቂያለሽ? ወዲያው እንደገባች የኢትዮጵያ አካውንት ልከፍትልኝ የእናትሽ ስም ማን ነው? እኔ ልንገርሽ ጠብቂኝ። እኔ የምፈልገው የእናትሽን ስም ጠይቃሻለች አልጠየቀችሽም? በቃ ኦኬ። በአካውንት አሳባው ቢሆንስ ሊያስመልጡብሽ እኮ ነው የእናትሽን ስም ፈለጉ። ቆይ ልንገርሽ ፀሐይ አንድ ጊዜ ፀሐይ ያ በፊት ነው። እናንተ እዛው እያላችሁ ለአንቺም ለሰሚራም ለዛሃራም አካውንት አወጣሁላችሁ። የጠየኩሽ ሳኡዲ ያንን ብሩን እንትን ባልና አካባቢ ብሩን ጠይቄሽ ጊዜ ስጪ ምናምን ነገር እያልኩሽ በዛን አካባቢ የአክስትሽን ልጅ ፎቶ አክስቶችሽን ልከሽልኝ ከዛ የእናትሽ ስም ማን ነው እንደዚህ እያልኩሽ የእናትሽን ስም ራሱ ነገር አንዴ አካውንት ኢትዮጵያ ላይ ባንክ አካውንት አስከፍችላቸው ነበረ። አስከፍታለኝ ነበር። እንዴት ማለት ውክልና አለሽ? የእነሱ ውክልና አይደለም፣ በውክልና አይደለም፣ በራሳቸው በቴሌግራም ራሳቸው ልከው እንትን እያሉ እየፈረሙ ማለት ነው። ማናጀሯ ጋር አገናኝቻቸው የራሳቸው ፊርማ ራሳቸው አድርገው ቴሌግራም ላይ ሴትዮዋን እያወራሁ ግን ይቻላል እንዴ እንደዛ? ዳሽን ባንክ እኔ እንደዛ አድርጌው ትችላቸዋለሁ። ምንም ባንክ አይቻልም እኮ ግለሰቡ ራሱ ካልተገኘ ወይም ውክልና ካልሰጠ ይሄ ሙስና እኮ ነው። እንትናን ራሱ ይኸው እያወራቻት ነው ማናጀሯን። ከኔ ጋር ምንም ነገር ንክኪነት የለውም እኮ ማናጀሯ ሙስና በልታ ህጉ የማይፈቅድላትን ነገር በራሷ በግሏ በድብቅ እያደረገች ነው እንጂ አንድ ሰው ባንክ አካውንት ሲከፍት ውክልና መስጠት አለበት። ዝም ብሎ ማንም ሰው ሄዶ በእኔ ስም ባንክ አካውንት መክፈት አይችልም። ቦታቸውን ላኩልኝ፣ አሻራቸውን በቴሌግራም አወሯት፣ አሻራ አደረጉ፣ ላኩላት። ከዛ ተከፈተ። ከኔ ጋር ምንም ነገር ንክኪ ወይም ደግሞ እኔ ምንም ነገር እንትን ያልኩን ነገር የለም። ጥሩ እንደዛ የሚቻል ከሆነ በጣም ጥሩ ነው። እኔ እጠይቃለሁ። እንትኑ ራሱ አለ የአካውንት እንትኑን ላከችላት በቴሌግራም የራሳቸውን ፊርማ ህዝብ እንዳለ ለምን በራሱ ባለበት ሀገር ተቀምጦ ኢትዮጵያ ባንክ እየደወለ ለምን አካውንት አይከፍትም? እንደዛ ከሆነ ይህ ማሬ እኔ ፎታቸውን ይዤ ሄድኩና አናገርኳቸው። ያለ ውክልና ነው እኔ የጠየኩሽ። ውክልና ሳይሰጡሽ ውክልና የለውም። ታዲያ ሳይወክሉሽ እንዴት ይቻላል? እነሱ ውክልና ሳይሰጡሽ አሁን በእኔ ስም አሁን እኔ አዳምጪኝ። አሁን እኔ ታዋቂ ስለሆንኩኝ በእኔ ስም ለማጭበርበር በእኔ ስም ባንክ አካውንት ለመክፈት አንድ ሰው ሄዶ ፎቶዬን ይዞ በስሜ አካውንት መክፈት ይችላል። ከዛም በኋላ እኔ ሳላቅ በስሜ ገንዘብ ማጭበርበር ይችላል ማለት እኮ ነው። ይሄ እኮ ለሌባ ማመቻቸት እኮ ነው። እንዴት ይቻላል? እንዴት ውክልና ህጋዊ ውክልና ሳይሰጥ አንድ ሰው እነሱስ እሺ፣ አሁን ፀሐይ አልገባችም፣ ዛሃራም አልገባችም፣ አላዩትም። ግን ሰሚራ ያንን መጣች፣ አካውንቱን አስረከብኳት፣ ይኸው እየተጠቀመችበት ነው። ከኔ ጋር ምንም ነገር ንክኪነት የለውም። በነገራችን ላይ ፊርማቸውን እንዴት እንደሚፈርሙ እንትን እንደሚሉ ቴሌግራም ላይ ነው ሴትዮዋ ራሷ እየላከችላቸው የፈረሙት ማለት ነው። እኔ እነዚህ ልጆች ፌክ አካውንት እንዳይሆን የተከፈተላቸውና ብራቸው እየተበላ እንዳይሆን አደራሽን። ምንድነው ቅርንጫፉ? ማናጀሯ ምንድናት? እንዴት ነው? እንጃ ፌክ አካውንት እንዳይሆን ልጅቷ በኋላ ገንዘቤ የለም እንዳትል። አይ አላኩበትም። ፀሐይ ልካለ መሰለህ 25,000 እንደዛ አካባቢ ተልኳል። ግን ራሷ መግባቱንም ራሱ ጠይቃት እኔ ራሱ ሂጄ አካውንቷን ይዤ ሂጄ ማለት ነው ደረሰኙን ተቀብዬ መጥቻለሁ። አካውንቷ ላይ ቼክ አስደርጌ። እሺ ይሄንን በኋላ እንመለስበታለን፣ እናጣራለን። በኋላ ይሄ ነገር ይቻላል አይባልም። እነዚህ ልጆች ብራቸው ሴፍ ነው አይደለም፣ እናጣራበታለን። አሁን ወደ ገንዘቡ ስንመለስ ፋጡማ እኔ ባጭሩ ነው እንድትመልሽ የሚፈልገው። አንቺ ሳትመጪ መኪያ አንቺን ከመጥራቴ በፊት መኪያ ሙሉ ብሩን የ8 ልጆች ብር እናንተ ጋር ነበረ። ያ ሙሉ ብር 7,372 ድርሃም ዲናር ወይንም በኢትዮጵያ እናወራ 4.1 ሚሊዮን ብር
ሙሉ ብሩን አንቺ እንዳጠፋሽው፣ ቫኬሽን ስትሄጂ እቃ እንደገዛዛሽበት፣ ለንደን ልትሄጂ ክፍያ እንደፈጸምሽ፣ ወደ እንግሊዝ ሀገር ከኩዌት ኢትዮጵያ ገብተሽ እንግሊዝ ስትሄጂ እጅሽን የሚሰጠሽው በዛ ምክንያት እንደሆነ ሙሉ ብሩን እንዳጠፋሽው። ይሄን ደግሞ የሆነው አንቺ በመተት አደንዝዘሻት እንደሆነ ለዛ ዝም እንዳለች። እንዴት ዝምት ያለሽ? የዚህ ሁሉ ሰው ብር እሷ ብቻዋን ቫኬሽን ስታደርግበት፣ ለንደን ልትሄድ ፕሮሰሱን ለደላላ ስትከፍልበት አንቺ ሞተሻሉ የት ነሽ ስላት በመተት አደንዝዛኝ ነበር ብላለች። ስለዚህ እባክሽ ገንዘቡ የት ሄደ? 4.1 ሚሊዮን ብር የእነዚህ ልጆች ደሞዝ የት አለ? የት ገባ? ወይ እንዴት ስለሆነ ታዲያ እኔ እኮ ምን አረጋችሁበት ብሩን? ምን አረጋችሁበት ብሩን? ብሩ ምንም አላደረግንበትም። የት አለሽ? እኔ ነገርኩሽ እኮ ቅድምም እኮ ነገርኩሽ። ብሩ ይመጣል፣ በመጣ ቁጥር የሚላከውን ከአንዱ እያለ ይላካል እንጂ ይሄ ብር ተጠራቅሞ ያደረግነው ነገር የለም። እሷም ራሱ የሚላከው እንዴት ነው ውዴ? ያልተላከ እኮ ነው። እኔ አንቺ ጋር 700 ዲናር ካስቀመጥኩኝና ከዛ ላይ ምንም ካልወሰድኩኝ 700 አለኝ። ከዛ ላይ 200 ከወሰድኩኝ 500። ቆይ አንቺ ራስሽ መዝግበሽ የላክሽልኝ ያላቸው ያመናችሁት እኮ ነው። ይሄ እኮ 7000 አንድ ይቅርታ፣ ዋትሳፕ ላይ የላክሽልኝ ደምሬው እኮ ነው። የ8 ልጆች የፋጡማ፣ የጀሚላ፣ የፀሐይ፣ የነዲ፣ የሶፊ፣ የጠይባ፣ የየሺና የሳዲ አንቺ ራስሽ መዝግበሽ የላክሽልኝን ደምሬው እኮ ነው 7372 ዲናር። ከዚህ ላይ እኮ የተላከ የጎደለ እኮ የለም። የተሰጣቸው ሳይቀነስ የተሰጣቸው ሳይሆን ያለው እኛ ጋር ያለው ብለሽ አንቺ ያመናችሁት የላክሽልኝን ብር እኮ ነው እየጠየኩሽ ያሉት። ስለ የትኛው ምላክ ነው የምታወሪው? እኔ እኮ ታዲያ አልካድኩም። ይሄ ብር አልተጠራቀመም። አንድ ጊዜ ስራ ይገባሉ። ስራ ሲገቡት ለራሳችሁ ኬዝ ኦኬ። እቤት አንቺ ጂ+1 ሰራሽበት ቤት እንደዛ አይደለም። እኔ ቤት ጋር አንድ ብር የሚያያይዘው ነገር የለም። በዚህ አመታት ውስጥ አንቺ ጂ+2 ቤት ሰርተሻል። ምንም ሳትሰሩ ተቀምጣችሁ የኢጃዛ ቤት ባለቤት ሆናችሁ በሹፌር እየላካችሁ እየበላችሁ ብላችሁ ኖራችሁ ጂ+2 ሰርተሻል። እሙ መኪያ ምን ሰርታለች? ምን አላት? 2020 ወዲህ እኔ እቤቱ ላይ አንድ ብር አላረፈበትም። እሷም ታውቃለች። 2020 ላይ 208,000 ብር ላኩኝ። ይሄ ቆርቆሮ ለበሰ። ከዛ በኋላ ስለ ቤት እንኳን ጉዳይ አደንዝዛለች ትላለች። እንዴ አውዙ ቢላሂ ምሽጣል። እንደውም እሷ አደንዝዛኛለች ማለት ይችላል። እኔ ቤት እንኳን ራሱ ይሄን ቤት እንኳን ጂፕሰም ላስደርጊ እንደዚህ ላስጨርሰው ውስጡ አልተጨረሰም እንደዚህ ስላት ምን ትለኛለች? ተይው እባክሽ እንደዚህ ያደርጉብሻል ስትሄጂ ታደርገዋለች ስትለኝ የእሷን ቃል ነው እንጂ የምሰማው አንድ ግን እኔ ከእሷ ቃል እንዲ አፈንግጬ አላውቅም። ግን አሁን መሰለሽ ይሄ ቤት እሷም ከአንቺ ቃል አፈንግጬ አላውቅም ትላለች። እሷም በዚህ ሂጂ እንደ ከብት በዚህ ሂጂ ስትለኝ እሄዳለሁ፣ በዚህ ሂጂ ስትለኝ እሄዳለሁ። እሷ ናት የምትመራኝ ትላለች። አንቺም እሷ ናት የምትመራኝ ትያለሽ። እሺ ቆይ ቅድም ያቆምነው ይኸውልሽ የፀሐይን እናት የእናቷን ስም ጠይቀሻል። ልታስመትባት የእናቷን ስም ጠይቀሻት እሱ ጋር ነው ያቆምነው። በባንኩ ተነሳ። የባንኩን ታዩና የእናቷን ስም ጠይቀሻት። ከዛ ምን አረጋችሁ? የእናቷን ስም ከሰጠቻችሁ በኋላ ከዛ የእናቷን ጠየኳት። ፀሐይ ነገረችኝ። መልሳ ሰሚራ ደወለችልኝ። ስደውልልኝ ብር ያስፈልገኛ ምናምን ነገር አለችኝ። ግን አልነገርኳትም ያንን ስሙን ማለት ነው። ብር ያስፈልገኛል፣ ለሴትዮዋን ብር ትፈልጋለኝ ለዚህ ነገር እንደገና ደግሞም የሆነ ስራ ልጀምር ነውና ለዛም የቤት ኪራይ እንደዚህ ፈልግ ያለችኝ። ከዛ እኔ ደግሞ የዛን ሰዓት ብር የለኝም ስራም የለኝም። ግን ይሄኛውን ነገር ኧረ ተይ ሰሚራ እንዴት ግን ይሄን ነገር እንዴት የሚደረግ ነው እንጂ የተደረገ እንዴት የእናት ስም ያስፈልጋል ስላት አይ ብላኛለች ሴትዮዋ አለች። ከዛ በኋላ ላይ ነው እኔ እንደገና ራሴ ነው የሆነ እንትን ያልኩት። ምክንያቱም እሺ የት ነው ስላት አንደኛ ደግሞ ያ እንትን ያልኩት ማለት ነው ፀሐይ ሻንጣ አድርጋው ነው ይዛው የምትዞረው። አንቺ የት ታውቂያለሽ? አንቺ ምን ታውቂያለሽ? እና ዝም ብለሽ ልብሳችን ራሱ እንደ ዝም ብለን እንዳገኘን እየጣልን አለችኝ። ከዛ በኋላ ይሄንን አለችኝ። ከዛ አልመለስኩላትም፣ በዛው ዝም አልኳት። ከዛ እያለ የሆነ አልፎ አልፎ መደዋወል ጀመር። ስለዚህም ጉዳይ ማንሳት ተውል አላነሳሁባትም። በዛ ምክንያት የሆነ ያለ አይደል እንደዚህ ስለ ኩዌት እንደዚህ አረቦች ምናምን እንትን ስለምትል ጠይቂልኝ እስኪ እንደዚህ የምናውቃቸው አረቦች እነሱን ጠይቂልኝ ስላት የሆነ እየሸሸች ይመጣች እየራቀች ይመጣኝ። ከዛ የዛን ሰዓት እንደዛ ያለች ቀን ማለት ነው እኔ ራሱ ኢትዮጵያ ደወልኩኝና ይቅርታ እንዲፈጡ ምንድነው ጠይቂልኝ የምትያት አረቦችን ምንድነው የምጠይቅልሽ? ምንድነው አረቦችን ጠይቂልኝ ያልሻት? አረቦችን ጠይቂልኝ ያልኳት ወደዛ ለመሄድ አሁን በራሳቸው ወደ እንግሊዝ ሀገር ወደ ኩዌት ለመሄድ ወደ ኩዌት ሂጄ ከራስ ነገሮችን አስተካክለን እንትን እንላለን። ብራቸውን ሁሉንም እንትን እንላለን። እዛ ምን ወሰደሽ? ገና ኩዌት እኮ ነን። ከኩዌት መች ወጣሽ? ገና እኛ እየነገርሽን የነበረበት ቦታ የፀሐይን እናት ስም ጠየቃችሁ ልታስመትቱባት። ከዛ ሳውዲ ከሚሄድሽ በፊት ከኩዌት እንዴት ወጣሽ? የሰው ብር ይዘሽ እንዴት ወጣሽ እኮ ነው የኔ ጥያቄ።
ከኩዌት መቼ ወጥተሽ ነው ስለ ሳውዲ የምታወሪ? መጀመሪያ ስለ ኩዌት አውሪን። እንዴት ወጣሽ? ያንን ሁሉ ብር ይዘሽ የመዳም ልጆችን ምን አልሻቸው? ቤታችሁ ተከራይተው የሚኖሩ ልጆችን ምን አልሻቸው? ስትወጪ ገንዘባቸው አንቺ ጋር ሆኖ ምን ብለሻቸው ወጣሽ? ምን ምክንያት ሰጠሻቸው? በምን ተሰነባበታችሁ? ወደ ኢትዮጵያ ስገባ አፉ ነው። የዛን ሰዓት በአፉ ሰዓት ነው መጀመሪያ እኔና እሷ አወራን፣ ተመካከን። ምን አወራን? እኔ ኢትዮጵያ ልገባ ልጆችን እኔ የነበርኩ እንደዚህ አፍሪካዎች ምናምን ካሉ አወራለሁ። ልጆችን ስራችንም እንዳለ ሊቀጥል፣ ከዛ እሷ ያ ስራ እየተሰራ ልጆቹን ብር ሊሰጥ፣ ከዛ ኢትዮጵያ ገብቼ ደግሞ እኔ ነገሮች አታምታችን ስለሚሰጥ ነገር አልደረስ። ቆይ መጀመሪያ ያለ ነው ይኸውልሽ፣ እኔ የኔ ጥያቄ እዛ ጋር ያሉ ልጆች እናንተ ቤት ተከራይተው አንቺና መኪያ ቤት አከራይ ሆናችሁ ደላላ ሆናችሁ ልጆች እያዩ ማን ነገራቸው? እንዴት እናወራለን? ሁልጊዜም እናወራለን ወደዛ እንደሚሄድ ማለት ነው። ብራቸው አንቺ ጋር እያለ ወደ እንግሊዝ እሄዳለሁ እያልሻቸው ዝም አሉ? ቶሎ በይ ሳትሄጂ ብራችንን አምጪ አላሉ? አንድ ላይ እኮ ነው ስራችን እኮ አንድ ነው ስራው። ሁለታችንም አንድ ቤት ሆን እንጂ ስራው አንድ ነው። አንድ ሰው ካለ ይከፍለዋል በሚለው ነው። ስለዚህ ምን አልሻቸው? ሰሚራን ጠይቋት አይደለ? እኔ ስሄድ መኪያን ጠይቋት አልሻቸው? ምን አልሻቸው? እሷም ስላለች እዚህ ነው። አሁን ይሄንንም ደግሞ ለመሰለሽ አሁን ብሩ እንደጠፋ ብራቸው አንዳንድ እያለ እንደጠፋ ብራቸው እንደሌለ የታወቀው እሷ እዚህ መታ ነገሮች እንትን ካሉ በኋላ አላለ ሲባል ከርሞ አመት ሊሆናት አካባቢ ነው እንጂ በፊት ላይ ብራቸው እንዳለ እንዴት ተቀራቸው እንደጠፋ አትበይ በእናትሽ ፋጡማ። ስንነጋገር ይኸውልሽ ሁሉም ጥፋቱን አምኖ ጉዳዩ እንዲፈታ ስለሆነ ብራቸው እንደጠፋ አትበይ። ብራቸውን ለግል ጉዳያችን እንዳጠፋንባቸው ያወቁት ሁለታችን ኢትዮጵያ ከመጣን በኋላ ነው። ስለዚህ ጎበዝ እንደዚህ ግልጽ ጽድት ያለ ነገር አንቺ ስትገቢ መጀመሪያ እጅሽን ሰተሽ ከኩዌት እንግሊዝ እሄዳለሁ ብለሽ ተስፋ አድርገሽ ይሳካልኛል ብለሽ ወደ ኢትዮጵያ ስትመጪ ለእነሱ ምንድን ያልሻቸው? አጭር ነገር ምንም አላልኳቸውም ማለት ትችያለሽ። ያልሻቸውን መናገር ትችያለሽ። ምን አልሻቸው? ከቤት ወጥተሽ ወደ ኤርፖርት ስትሄጂ ምንድን ያልሻቸው? መለሳለውን ያልሻቸው? ምንድን ያልሻቸው ለልጆቹ? ጡማን ከመጥራቴ በፊት ያለችው መተት አደንዝዛኝ ሙሉ ብሩን እሷ ናት ያጠፋችው። እኔ ከዛ ላይ የደረሰኝ 200 ነው 300 ምናምን ዲናር ነው የምትለው። ይህን አናውቅም እኛ። ራሷን ነፃ ለማውጣት ሊሆን ይችላል ይሄን የምትለው። ፋጡማ ደግሞ እዚህ ጋር ሁለቱም እንግዲህ ስለ መተት እንደሚያውቁ ነው የምታወራው። ስለዚህ በምን ሂሳብ ፋጡማ ብቻዋን ገንዘቡ እንድትጠቀመው ፈቀደችላት? አያሳምንም። ይቅርታ አድርጉልኝ እና እኔ አላምንበትም። ብቻዋን ያጠፋት ለምን? እኔ አንድ ነገር ልናገር። ሁለታችሁም የቤት ባለቤት ናችሁ፣ ሁለታችሁም አለቃ ናችሁ እዛ ጋር። ስለዚህ እኩል የተካፈላችሁት እኩል። እኔ አንድ ነገር ልናገር ሀቢባ። ሲጀምር እኔ ያችም ጥፋተኛ ናት እችም ጥፋተኛ ናት፣ ሁለቶችም እኩል ናቸው። ምክንያቱም ይሄ ማንም ማስተያየትሽን የጠየቀ የለም ውዴ። የሚያዳምጠው ህዝብ ይፍረዳ። ያደረጉትን ልናገር እኮ ነው። እሺ ያደረጉት ልናገር እኮ ነው። ያቺ ለወንድሞቿ ባጃጅ ትገዛለች። ሰርግ ሲያደርጉ እሷ ናት ሁሉን ወጭ የምታደርግ። ወንድሟ ባጃጅ ሰው ገጭቶ እስር ቤት ገብቶ የባጃጁን የከፈለች እሷ ናት። እችኛይቱን ጥፋተኛ ላድርግ ትላለች። ሁለታቸውም ናቸው። ምክንያቱም ያልታየ ራሱ እስር ቤት ሳውዲ አረቢያ እስር ቤት ወንድሟ እዛ ሲኖሩ ስታዩቸው ሁለቱም እኩል ይዘልጣሉ። እኩል እንዳይበስማ ልብስ ሲገዙ እንኳን ሌላው ቀርቶ ማለት ነው። ትንሹ ልብስ ሲገዙ እንኳን አንድ አይነት ልብስ ሊገዙ እንደው ለሁለታቸው ነው እኩል የሚገዙትኝ። ማሻአላህ እኩል ነው። ያያችሁ በእናንተ ብር እነሱ ብራንድ ይለብሳሉ። አብረን እየሄድን መድኃኒዓለም ትክክል አብረን እየሄድን ሱቅ እና ደግሞ ሳውዲ አረቢያ አሁን የሰሜና ሳውዲ አረቢያ ወንድሟ ነበረ እስር ቤት ነበር። በባህር የሄደ ማለት ነው። እስር ቤት ራሱ ብር ሲላክለት የነበረ ወንድሜ ልብስ እንዲገዛለት ለምግብ እየተባለ ሲላክለት የነበረ እንግዲህ ከዛ እስር ቤት ውስጥ ወንድሟ ብር እየተላከለት ልብስ ማሻአላ እድሜ ለና እና ደግሞ ከኔ ይበልጥ ደግሞ እች ሶፊያ በአረበኛ እንትን ያለችው በአረበኛ ጽሁፍ አለች። ስሙን አረበኛ መንበብ አልችልም። እሷ ታውቃለች። ከዛ ናት 24 ሰዓት ሙሉ ከዛ ናት። እሷ ብዙ ነገር ታውቃለች። ከኔ ገብታ ነበር እኮ ኔትወርኳን የነቀላት እሷ እንትን ናተኝ። እሷም እንደነሱ ነው የምትሰራ፣ ግን እሷ ከነሱ ጋር አይደለችም። ለብቻዋ ነው እሷ የምትሰራው። እንደነሱ ማለት ደላላ ናት። ግን እሷ ለብቻዋ ነው የምትሰራው። አንድ ቤት ውስጥ 3 ደላላ እንዴት ይሆናል? እነዚህ አብረው አንድ ላይ ነው የሚኖሩት። ያቺ ደግሞ ለብቻዋ ክፍሏን እዛ ነው የምትኖረው።
ሶፊያ ሁሉን ነገር ታውቃለች። ሲጀምር ሁሉን ነገር ታውቃለች። ትነግርሻለች የምታውቀውን የማታውቀውን ደግሞ እንግዲህ ሷናት ሶፊያ ሷናት ሶፊያ አሸርቀል ባህር ላን ቅድም እየጻፈችልሽ ነበር አስገብኝ እያለ ማለት ነው። ፋጡማን አሁን ደግመሽ ላኪላትና ወሬዋን ትጨርስ። አሁን ደግሞ ያልሽው ፀሐይ አሁን ባጃጅ ትገዛለች፣ እስር ቤት ትልካለች ምናምን ላልሽው ያንን ብር ስልክ ተበድሬ ነው ቁባለኝ። የሰጠችኝም ልጅ የመለስኩላትም ልጅ በህይወት አለች። ሀኒ ብርገር እኔ ተበደርሽው ያንቺ የተበደርሽ ታስታውሽ እንደሆነ ጥርታና መኪያ በወር በአንድ ሰራተኛ ከመዳሞች በአንድ ሰራተኛ የድለላ 30,000 እያገኛችሁ ወደ 30 ቀዳማ ቤታችሁ እያኖራችሁ እንዴት ነው ብድር ውስጥ የምትገቢው? እናንተ እኮ ሚሊዮነር ናችሁ። በአንድ ሰራተኛ 30,000 ነው በወር የምታገኙ። አዎ ግን አንድ ነገር ምን አለ መሰለሽ አይባዬ፣ አሁን እዚህም ቦታ ላይ አሁን ቅድምም ፋጡማ አንቺ እንዲያወራ እድል ሰጠሽኛል። ግን በመካከል ደግሞ እሷ ትጨርስ ተባለ። በጉርብም ላይ ምንም ነገር እንዲያወራ አትፈቅድም። ቅድምም አሁን ለጠየቅሻት ጥያቄ እያንዳንዱ ነገር መረጃ ይሄ ብር እኩል ከፍላ ጽፋ ልካልሻለ። ይሄ ሰሚራ ጋር ይሄ እኔ ጋር እያለች አይደለም። እዚህ ቦታ ላይ እኔ መብት አለኝ ተሰሚነት አለኝ የለኝም? አንቺ እንደው ህዝቡ ፍረዱኝ። እኔ ለመናገር መብት አለኝ ወላ እኔ የምናገረው ነገር ተሰሚነት አለው የለውም? ለምሳሌ ለምን የለውም? መብትሽ ለምን? እሺ ስለዚህ ውሸትና እውነትን ወደ ያለህ እንተውና ማለት ነው። እዚህ ቦታ ላይ እኔ አንድ ነገር እንዲናገር ፋጡማ ባለስራነና አለች። ሀስልኩ ጀመረች። በጣም በዝርዝር አይደለም እያወራችሽ ያለችው አንዱን ዘላ አንዱን ይዛ ነው፣ አንዱን ዘላ አንዱን ዘላ ነው። ለምን ማውራት ያለበት የሰው ልጅ ለጠየቅሻት ጥያቄ ነው። ይህም መተት አሁን ባለፈው አነሳችሁ ጉርብ ላይ ማን ሂዶ እንደነገራት አለሁ አለም። ሀስንቶቹ ልጆች በቆጥርልሽ ማንም ሰው ለፋጡማ ሄዶ የተናገረ የለም። አንድ ሰው ነው እኛ የምንጠረጥረው፣ ሁላችንም በአንድ ሆነና ያንን ነገር እሷ አጀንዳ ልከፍት ሞከረች። ፋጡማ አልኳት ስለ ራሴ አይደለም አሁን የምጠይቅሽ ስለ ልጆች ብር፣ የልጆቹን ብር እንነጋገርና እውነቱን አውርተን ስለ ህይወቴ ስለ ራሴ ማንነት እኔ ቀስ ብዬ ጠይቅሻለሁ። በቃ እኔ በራሴ በአንድ ቤት እኔ ጠይቅሻለሁ። አሁን እዚህ ቦታ ላይ ማን ጠራሽ? ያጠፋሽው ጥፋት ካለ ይቅርታ በይ ምናምን ብዬ ያስኩሽ አልያስኩሽም አይደል እንዴ? ይህን ብር ደግሞ ተነሳ። አሁን አንድ ሰው ለእኔ ብር ካሰጠኝ ለሰሚራ ይሄን ያህል ሰጥቻታለሁ ከተባለ እኔ ነኝ የምጠይቀው ወላ ፋጡማ ናት? ሀቢባ አንቺ መልሽልኝ። በእጅሽ ለተሰጠሽ ነገር አንቺ በእጇ ለተሰጣት ነገር አሁን እኔ ብር ሰጠኝ አንድ ሰው አሁን ለምሳሌ ፀሐይ ብር ሰጠችኝ። ያንን ብር ፀሐይ እኔን ነው መጠየቅ ያለባት ወላ ፋጡማ ናት? እሷን አትጠይቁ የምትለው አንቺን ነው። እሺ ምንድነው እሷ የምታደርገው? የሆነ አንድ ሰው ጋር እንዲያላወራ በተለይ አሁን ሶፊያና ፀሐይ ማለት ነው 3 ልጆች አሉ። እነሱ ጋር እንዲያወራ ጭራሽ አትፈቅድም በጭራሽ። እሺ አንድ ሰው በእጁ ለተሰጠው ነገር ራሱ ይጠየቅበታል። ግን እናንተ ሁለታችሁም የቤት ባለቤት ናችሁ፣ ሁለታችሁም አከራይ ናችሁ። ከዛ በሹፌር ይላክና ለምሳሌ ሹፌር መጥቶ ከነሱ ከመዳም ቤት ደሞዛቸውን ይቀበልና አምጥቶ ቤት ውስጥ ላለው አንቺ ካለሽ አንቺ ማናት ስሟ ፋጡማ ካለች ለፋጡማ ይሰጣል። ሁለታችሁንም እንደ እናትና አባታቸው ነው የሚያዩዋችሁ። እናንተ ቤት የሚኖሩ የመዳም ቅመሞች እንደ እናትና አባታቸው። ስለዚህ እናትና አባት እኩል ነው። ገባሽ? እናንተ ሁለታችንም የሆነ ገንዘብ ሲፈልጉ ከከሌ ውሰጂ ከከሌ ስትሏቸው ሁለታችሁንም እንደ አንድ ሲያዩዋችሁ ስለኖሩ አሁን እናንተ ስትጣሉ ከሌ ይህን ያህል ከእሷ ጠይቂ ይህን ያህል ከእሷ ጠይቂ ሊባሉ አይገባም። ሁለታችሁ ችግራችሁ ናት እኮ ይሄን ያደረገችው እሷ ናት ያደረገችው። አይባዬ በወሬሽ ላይ ገባሁብሽ እንጂ እሷ ናት ይሄን ያደረገችው። እስከ ዛሬ እኮ እኔ ገና እኮ የከፈልኩት ብር አለ። የከፈልኩትን ብር ሲቆይ ስንት ብር ከፍለሻን? ስንት ብር ለማን ሰጥተሻን? የተከፈለውን ብር እኮ አታውቅም። እስኪ እኔ እስከ ዛሬ አሁን ያለውን ብር አንቺ እኩል ከፍለሽ እኩል ነው የምትከፍለው አልሽኝ። እስከ ዛሬ የተከፈለውን ብር እንዴት ሂሳብ ሰርተሻን ወይ አልኳት። ሂሳብ ስሩ ተባልንና አስወጡና ካጉርብ 4 ልጆች ጠራሁላትና አንድ ሰው ያዥና ለልጆች ዲያ ካምንሆን ለብቻ እስኪ እኔ ሂሳብ ያወጣሁት ሂሳብ ይሰራ አልኩኝ። በግል ሄዳ ምን ብትል ጥሩ ነው እኩሌታዬ ነው አለች። አንድ ሰው እኮ እኩሌታ የሚለው 1000 ብር ሰርቼ ለሰው ከፍዬ ከሆነ 500 የኔ ነው 500 ያንቺ ነው አይደል እንደምባለው። ሙዝም ብለሽ አሁን እኩሌታዬ ነው ማለት ትችያለሽ? እንዳትችይም እኮ ለምን መጀመሪያ ማወቅ አለብሽ። ስንት ብር ነው ድምሩ? የማን ዕዳ ነው?
ይሄ ያስፈልጋል አያስፈልግም? ለምሳሌ ቅድም እኮ አንቺ ብር ይዤ አላውቅም፣ ስንት እንዳለ አላውቅም፣ የስንት ሰው እንዳለ አላውቅም፣ የምትመዘግበው እሷ ናት። ደግሞ የሚቀመጠ ብለሽ ነበር። ሀይባዬ ይህን ብር እኮ ነው እሷ የምትይዘው። እኔ እኮ ልጆቹ ጋር አወራለሁ፣ ግን ሂሳብ የምትሰራው እሷ ናት። እኔ ለራሱ ሰርቼ የከፈልኩት ብር አለ፣ የተቀበሉ ልጆች ብር አሉ፣ የተቀበሉት አሉ። አሁን ለእኔ እያበደሩኝ። አሁን ይቺ ሰአዳ 500 ብር ሰጠችኝ፣ 300 ብር ሰጠኋት። አየሽ ፋጡማ ይሄን ብር በእሷ የጠፋ እንደሆነ አታውቅም። ይኸው ቅድም እንኳ ሰአዳ ስላት ምንድን ነው አለችው? ማናት ሰአዳ ነው አለችኝ። 300 ብር አሁን ለሰአዳ ሰጥቻ 200 ብር ነው የቀረብኝ። እጇን ሰጥታ ከገባች በኋላ ለምሳሌ አሁን ይቺ አሽቀል ባህር የምትለው ማለት ነው። ለእኔ 600 ብር ሰጠችኝ። ኡመኪያ ስሚኝማ፣ ሰአዲ 200 ዲናር የሰጠችው ፋጡማ እጇን ሰጥታ ከገባች በኋላ ነው። ስለዚህ እሷ ከገባች በኋላ ስለሆነ ነው ያላወቀችው። ከገባች በኋላ ለአንቺ ነው የተሰጠሽ። ወይ እሺ ቆይ አንዴ እንትና ትናገር። ያላወቀችው ታውቃለች እኮ ፋጡማ። አምሮ ከሆነ ስራቸው አንድ ላይ ነው የሚሰሩ ማለት ነው። ሰሚራ አረቦችን ታነጋገራለች፣ ታክሲ ምናምን። ፈጡም ደግሞ የአድራሻ ምናምን የሚሄዱበትን አድራሻ ትጽፋለች። ሁለቱም ነው የሚያስጠፉት። ሁሉም ነው የሚያስጠፋ። ያኔ መዋቅጥ ማለት ነው የሚያሰር መዋቅጥ ይባላል ማለት ነው። ከዛ የምናሰራው ማለት ሰሚራ አረቦችን ነው የምታወራ። ፋጡማ ደግሞ ምንድን ነው ፋቱራ ትጽፋለች፣ የልጆችን አድራሻ ምናምን ትጽፋለች። የምናውቀው ስራቸው እንደዛ እንደሆነ ነው ማለት ነው፣ ለሁለት እንደሆኑ ስራቸው። ከዛ ሌላ ምንድን ነው ያው የልጆች ደሞዝ ልጆች አደራ ያስቀምጣሉ። አረቦች ቤት ስለማይመቻቸው እኛ ጋር ያስቀምጣሉ። ብሩ የሚያስቀምጡት ሀሰን ይባላል። ከእሱ ጋር ነው ብር የሚቀመጠው። ሂሳብ የምትይዘው ፈጡም ናት ማለት ሂሳብ ላይ ፈጡም ጎበዝ ስለሆነች ሂሳብ የምትይዝ እሷ ናት ማለት ነው የነሱን። ከዛ እንዴት ነው ብር የሚልኩ? ብር ስለሚልኩት ደግሞ ማለት ነው ጥርጥር ሆኖ ብር ሲልኩ እኩል ነው የሚልኩት። ይሰማላ? አዎ ይሰማል፣ በደንብ ይሰማል። ብር ሲልኩ አንዴ እኔ ጠይቂያቸው ስራችሁ እንዴት ነው ብዬ ፈጡምን ስጠይቃት ስራችን እኩል ነው ማለት እኩል ማለት አሁን 100,000 በኢትዮጵያ ቢልኩ 50 ለፈጡም ነው 50 ለሰሚራ ማለት ነው በኢትዮጵያ ባጭሩ። እና ያን የቤት ክራይ ያለ እኩል ነው። ያን የቤት ክራይ አስቤዛ ምናምን ይሄ እንትን ነው እኩል ነው። ያን እንትን ምሪስ ማለት ነው። ሌላው ነገር ደግሞ ልብስም ሆነ ሲለብሱ፣ እቃ ሲገዙ፣ ስልክ ሲገዙ ያኔ እኔ 3 ዓመት ነው ከነሱ ጋር የኖርኩ። 2 ካርጎ አድርገዋል። ካርጎ ሲያደርጉ የሚገዙት እቃ እኩል ነው። ኦኬ። ከዛ እንደዚህ እያለ ያኔ ፈጡም ወደ ዩኬ መሄድ ትፈልግ ነበር። ንግግራቸው እንዴት ነው? ፈጡም ዩኬ ከደረስሽ በኋላ ደግሞ ሰሚራ ልትወስዳት። ፈጡም የገባችው በአፉ ጊዜ ነው ገባች። ከዛ ሰሚራና እኔ ፈጡም በገባይ በ3 ወሩ ተይዘን ገባን ማለት ነው። የተያዝነው ደግሞ ኖርማል ሱቅ እኔ ወደ ኢትዮጵያ ልመጣ ነበርና ለእኔ እቃ ልንገዛ ስንሄድ ተያዝን፣ መጣን፣ አለቀ ማለት ነው። እንደ ማንኛውም ሰው ጠፍተሽ ስትሰሪ 1 ቀን ትያዣለሽ። ተያዝን፣ መጣን። ከዛ በኋላ ከመጣን በኋላ ነው እቺ ጀሚላ የምትባለው የኔ ልጅ ነበረች። ግን ብር ሲወስዱ ሶፊያ እንዳሰማ እያሉ ነው ብር የሚወስዱት ማለት ነው እነሱ። ይሰማላ? አዎ ይሰማል። ብር ሲወስዱ ሶፊያ እንዳሰማ እያሉ ነበር የሚወስዱትኝ። እኔና ሀዲያ ገባን ኢትዮጵያ ከገባን በኋላ ሀዲያ ሰሚራ ማለት ነው እኔን ብር አበድርኛለችኝ። እኔ የልጆች ብር እኔ ጋር ነበር የልጆች ማለት ነው። አጋጣሚ ሀሰን ወደ ባንግላዴሽ ተሳፍረው ስለነበር እኔም ብር ከሱ ጋር ነበር ማስቀምጠው። ሙሉ የልጆችን ብር ዲናርና የራሴን በእጄ ይዤ ነበር የተያዝን ማለት ነው። እኔ ወደ 2,000 ይሁን ወደ 3,000 አላውቅም፣ ብቻ በእጄ ዲናር ይዤ ነበር ማለት ነው።
ስያዝ ከዛ ከዚህ ከመጣን ኢትዮጵያ ሰሜራ ብር አበድሪኝ ትላለች ማለት ነው። እኔ ደግሞ የልጆች ይህን ያህል ብር መኖሩን አላወቅኩም። በጣም ደጋግማ ስታጨናንቀኝ ምን አለችኝ? ከሀሰን ጋር ብር አለኝና ስጭኝና አንቺ ሰጥሻለሁ አለችኝ ማለት ነው። ሰሜራ እኔን ኢትዮጵያ ከገባነ በኋላ ከዛ እሺ ብዬ ማለት በጣም ደጋግማ እምቢኝ ብያት ነበር። በእርግጥ ደጋግማ ስትለይ በኢትዮጵያ ልስጥሽ ስላት አይ በኢትዮጵያ አይደለም በዲናር ስጪ፣ በዲናር ነው ሰጥሽ አለችኝ። ከዛ 600 ዲናር እኔ ሰጠኋት። እኔ እነሱ ጓደኛንን ሰጠኋት። ለ10 ቀን ነበር ያለችኝ። ይቅርታና 10 ቀኑ አለፈ። ሁለታችሁም ኢትዮጵያ ውስጥ ከሆናችሁ ዲናር በእጅሽ ይዘሽ ነበር። ሄዳምታሽ 600 ዲናር ሰጠሻል። እኔ አልሰማሽኝም? ሲያዝ የእኔ ብርና የልጆች ብር ነበር በዲናር እስር ቤት ስትገቢ እንዴት ዲናር ይዞ መጣሁ። እስር ቤት እንዴት አለፈ? ለፖሊሶች አስረገኳቸው። እስር ቤት ላይ ብሬን ቆጥሬ ለፖሊስ አስረከብኩ ማለት ነው። ስንት ዲናር ነበረ? እና ደግሞ ማለት እኔም ስንት ዲናር ይዘሽ ነበረ? እሱን አላቅም ማለት ረስቸዋለሁ። 2000 ይሁን 3000 ይሁን ብዙ ነበር ያስኩት። የኔም ብር አለ የልጆችም ዲናር አለ። የኔም የልጆች ምንም አይሉም። 2000 3000 ዲናር ምንም አይሉም። ፖሊሶቹ ተቀብለው ኬታ መጣሽ ህገወጥ ሆነሽ የሁሉ ብር ምናምን አይሉ። ችግር የለው ማለቴ እንዴት ነው መሰለሽ፣ እኔ ባለቤቴ ሌላ ቦታ ለእቃ መግዣ እኔ ወደ ኢትዮጵያ የመጣሁት ላገባ ነበርና ለእቃ ምናምን የምገዛዛበት ለወርቅ ለምን ልኮልኝ ነበረ። እንትን አለኝ ደረሰኝ አለኝ የባንክ የተላከልኝ ማለት ነው። እሱን አሳየዋቸው ምንም አላሉ። ኦኬ ጥሩ። ወደ 1.6 ይመጣል በኢትዮጵያ ወደ 3 ዲናር። ያንን አስመዝግበሽ ሰጥተሽ ታስረሽ ወደ ኢትዮጵያ የራሴ ነው ማሪ። ከእነሱ ጋር አይገባም። ይሄ የራሴ ነው፣ ከእነሱ ጋር አይገባም። የኔ ልጆች የኔ የራሴ ልጆች አሉ ማስገባቸው። የእነሱና የኔ ነው ያልኩሽ፣ ከእነሱ ጋር አይገባም። ገብቶኛል። ከነማን ጋር ከነተበሉት ጋር አይገባም። የራስሽ የአንቺ ልጆች የምታኖሪያቸው ልጆችሽ እና እሱ ብር ነው 2000 3000 ዲናር እስር ቤት ስትገቢ አስመዝግበሽ ገብተሽ ስትወጪ የተሰጠሽ አይደል? እንደዛ ነው ያልሽው? አዎ። ከዛ ሀዲያ ሰሜራ ማለት ነው ሶሪ፣ እዚህ ኢትዮጵያ ከገባን በኋላ እኔን አበድሪኝ አለችኝ። ስንት 600 ዲናር አልሰጥሽም ስላት ደጋግማ ስትለኝ አጨናነቀችኝና ሰጠኋት። ሀሰን ጋር ብር አለኝ እሰጥሻለሁ አለች። ያን ብር የሰጠኋት እኔ አንደኛ እኔ ሰርግ ላረግ ነበረ፣ ብር የለኝም። ይሄ የልጆች ብር ነው ትሰጭኛለሽ ወይ ስላት አዎ በ10 ቀን አለችኝ። በእናትሽ ይሄ የሰው ስለሆነ እዳ እንዳታገሚ ብላትም እሺ ብላ ወሰደች። ከዛ የኔም ሰርግ በቃ እኔ ጋር መጠው ነበር ምናምን በቃ ወሎ ገቡ ልማሉ ማለት ነው። ከዛ የእኔ ልጆች ሰሙ እኔ ብር ለነሱ መስጠት። ከዛ ሁሉም ወሬ እኔ ሰማው። እኔ አልሰማም። እዛ ጋር ብቀመጥ ምንም ብዙ ነገር አያወሩም ለእኔ ማለት ነው። ይፈራሉ። አይሽ አያወሩም። ያኔ ሀቅ እንዲህ ነው ብዬ እንትን ስለምል አያወሩም። ይሁ ልጆቹ መናገር ይችላሉ። ብርም ሲወስዱ ሶፊያ እንዳሰማ እያሉ ነበር የሚወስዱት ማለት ነው። ከዛ ለልጆች ብር ሲጠይቁኝ አረቆዩ ሰሜራ እኮ እንዲህ ምናምን ብዬ ስል ልጆቹ የኔ አለቀሱ ማለት ነው። በጣም እኔ ሁሉ ሰደቡኝ። እንዴ እነሱ እኮ ይህን ያህል የኛ እንዲህ ሁሉም ነገር ማለት ነው። ልጆቹ ለእኔ እንትን ማለት ጀመሩ። ከዛ እኔም እሺ ብዬ በደውልም ብኛሉ መለሱ ልመሆን። ከዛ አንዲት ልጅ የኔ በጣም እንትን ስትል እናቷ ታማ ላኪል ብያት 130 ዲናር ላኩልኝ ማለት ነው ለእኔ። ከዛ እነሱ የልጆች የሁሉም ወጣ ያንቺ 600 እኔ ምን ከፋሽ ነኝ ማለት የኔንም ወስደው የኔም አልተመለሰም። ሶፊ እኔ ነኝ እኮ ሶፊያ እኔ ነኝ አልተመለሰም። የኔም እንዴ ሶፊ አምስተኛ ተራ ቁጥር ሶፊ ሰጡም ጋር 300 ዲናር ያለሽ እንትና ጋር ደግሞ ሶፊ ጋር ደግሞ 100 ዲናር ያለሽ ነሽ። ሰሚራ ጋር 100 ዲናር ያለሽ ነሽ። የወሰዱት ስንት ነው? 600 ነበር የወሰደችው። ከዛ 130 ዲናር ላኩልኝ። 7 ኬዲ ማለት ነው። የቤት ክራይ ክፈሉልኝ ብዬ ተጨቃጭቄ አልከፈሉም። ግን ያንን እኔ የራሱ አውቃለሁ። 70 ዲናር ሂሳብ ያሰራኋትኝ አልከፈሉም። ሰሚራ ማለት ነው። ፈጡም ኢትዮጵያ ከመጣን ወዲህ ተስራ ወጣልኝ። ሰሚራ ያንን 70 ዲናር የቤት ክራይ ክፈሉልኝ ስይስላት አምታታችና እናውቃለን። ሰሚራ እኮ እየሰራን ነው ይሰራልና እሷ ምን እኮ እየሰራን ነው። እሱ አሁን ነው ተመልሳ የመጣኝ። አሁን ነው ተመልሳ የመጣችው ማለት ነው። ከዛ 70 ዲናር የቤት ክራይ ክፈይልኝ ስላት
ከፍያለሁ አለች። ግን ያንን ብር የከፈልነው እኛ ራሳችንን ልጆቹ ማለት ነው። ሰሚራ የ4 ወር የ5 ወር ጠፍታ ትመጣልሻለች። የቤት ክራይ ልጆቹ እያወጡ እኔ ከልጆች ጋር እያወራን እያወጡ የቤት ክራይ እኔ የራሴን አንድ ክፍል 70 ዲናር ለ2 ዓመት ከፍያለሁ ማለት ነው። ብቻ ልጆች ጋር ሁኜ ልጆች አስገባለሁ ይከፍላሉ። ግን ሰሚራ ከ4 ወር በኋላ መጥታ ያንን 70 ዲናር እኔ አሁን ልጆቹን የከፈሉት ያን 70 ዲናር የእኔ ልጆችም የእነሱ ልጆችም ሆነው ማለት ነው። ልጆቹ በጣም ጥሩ ልጆች ናቸው። ግን ጭቅጭቅ ስለማልፈልግ ሂሳብ ሰራሁላት ማለት ነው 70 ዲናር። ከዛ የልጆቹን ብር ስጡ ማለት እኔ ሀቢባ ጋር እንዳልወስዳችሁ ስጡ ስል ሂሳብ ፈጡም ስትመጣ ምን ማለት ጀመረች ሰሚራ፣ የፈጡምንና የጀሚላን ብር አልሰጥም እኔ አለች። ፈጡምና ጀሚላ የሚባሉ የቲሞች ናቸው ሁለቱም ማለት ነው። በጣም ምስኪን ናቸው። በቃ መናገር ራሱ ጀሚላ በጣም ብዙ ብር በጣም ነው የሚያምኑት እነሱ ልጆች። ጀሚላ ወደ 1500 ዲናር ብቻዋን ወደ 1.5 ሚሊዮን ነው እነሱ ጋር ያላት ጀሚላ ምስኪን። ጀሚላ ማለት ብታያት ማለት ነው። ጀሚላ የኔ ልጅ ናት። ስራ ማስገባት እኔ ነኝ። ከዛ ቤትም ሰሚራን አስገቢልኝ አልኳት እኔ ነበር አመት ከምናምን። ጀሚላ ማለት ግድግዳ እየያዘች የምትሰራ ልጅ ናት። የቲም ናት። እናት አባት የላት፣ እህት ወንድም የላት። በጣም የምታሳዝን ልጅ ናት ማለት ነው ስነግርሽ። ግን እሷን ብር ሲወስዱ ሶፊያ እንዳሰማ እኔ ስጠይቃት ብርሽ ስላት ልክ ያለሁ ነበር የምትለኝ እኔም ፈርታ ማለት ነው። ከዛ በኋላ እኔ ሳስገባች ጀሚላ ከኔ ጋር ብር ታስቀምጣለች። ሳስቀምጥላት ከኔ ጋር ያለውን 700 ዲናር 800 በየጊዜው ላኪ ስትለኝ ዛሬ ካለችኝ ዛሬ ነው እኔ ብሯን መልክላት ማለት ነው። የእኔ ልጆች ማንኛውም ዛሬ ላኪ ካሉ ዛሬውን ነው መልክላቸው። ለምን የልጆች ብር እኔ አላነሳም። የልጆች ብር የብቻ ይቀመጣል። የራሴ ካለኝ እልካለሁ፣ ከሌለኝ የቤት ኪራይ ከፍላለሁ፣ እበላለሁ፣ ጠጣለሁ፣ አለቀ። እነሱ ምንድን ነው የሚያደርጉት? የቤት ክራይም ሆነ አስቤዛ ሁሉንም አንድ ላይ አድርገሽ ሲፈልጉ የሚልኩት የልጆችን ብር ነው የሚልኩት ማለት ነው። ሁለቱም ማለት ነው። ሰሚራም ፈጡም እኩል ነው የሚልኩት። ከዛ እሷ ዩኬ እሄዳለሁ ብላ ነበር፣ አልሆነላትም። ፈጡም ዩኬ የምትሄደው በማን ብር ነው? ያቀረ ፈጡም ዩኬ የምትሄደው በማን ብር ነው? ፈጡምማ ከዛ ፈጡም ዩኬ ልትሄድ የነበረው ብድር ልትወስድ ነበር። ግን ብድር እኔንም በላይ ነበር፣ ግን አልጠየቀችም። ብር ደግሞ ለፈጡም ልጆቹ ቢሰጧት ያኔ ሰሚራም ትቀበላለይ፣ ፈጡምም ትቀበላለች ብሩ ማለት ነው። ይቀበላሉ። ሂሳብ ፈጡም ስለምሰራ ነው እንጂ ሁለቱም ናቸው ማለት። ከዚህ ላይ እኔ ነገ እንዲህ ነው ብዬ የምዋሽበት ነገር የለም። ሁለቱም ማለት ነው። ሁለቱም እኩል ነው የሚከፍሉትኝ። ስለዚህ 2 ዓመት እኔ እያወራኋቸው የልጆችን ክፈሉ አንድ ቀን እሺ ብለው እሺ ይላሉ እንጂ አንድ ቀን ይህን ሰርተን እንክፈል አላሉ። ከዛ ላይ ሰሚራ ማለት በጣም እኔ ሁሉን ነገር አላወራሽም። ይህ 2 ዓመት ደግሞ ቤቱን እኔ ነበረ ልጆችን መብራት የቤት ክራይ ሰሚራ አልከፍል ስትል መብራትና መከየፍ ይጠፋባቸው ነበረ። ዘበኛው ጋር ደውዬ የማለቅሰው እኔ ነበር ማለት ነው። የቤት ክራይ ሰሚራ ስለማትከፍል ስለምታንዛዛ ማለት ነው። አትከፍልም፣ ታንዛዛለኝ። ከዛ ልጆቹ ነው የሚከፍሉት ደጋግሞ ማለት ነው። ይሄን እኔ ውሸት ከሆነ ሁሉም መጥቶ መናገር ይችላሉ። ሲባል 2 ዓመት እዛ ቤት ቆዩ። በጣም መከራ ሆነ። ቤቱ በሐሰን ነበር የተያዘው። ሐሰን ወደ አገሩ ሂዷል። ከሄደ በኋላ ቤቱን በሌላ ሰው ማስያዝ ፈለግን። ከዛ አንድ ኢትዮጵያ ያዘልን። እሱ ደግሞ ማለት ከሰሚራ ጋር ሆነልሽና የኔን 70 ዲናር የምከፍለውን 90 ዲናር ትከፍያለሽ፣ አሊያ የልጆችሽን ዕቃ አውጥቼ ነው የምጥላለ ማለት ነው። የኔን ከማን ጋር ሆኖ ነው የሚንት የሚለው? ከሰሚራ ጋር ሆኖ ማለት ነው። ከዛ እኔ ደግሞ እንደዚህ አታደርግም፣ እስኪ ወንድነ የልጆችን ዕቃ አውጣጣልና እኔ ባንዲ ነው ማሲዝ ምናምን አልኩት ማለት ነው። እሱ ልጅ ከዛ ከሰሚራ ጋር እንዲህ ብለው ያ ልጅም ለቀቀው። መጨረሻ ላይ ቤቱ ተለቀቀ። ልጆቹ የራሳቸው ተከራይተው አሁን ይኖራሉ። እኛ ስራ እናስገባቸዋለን። በየሀገሩ ማፊያ ነው ማለት ነው። የሳውዲ ሲገርመኝ የኩዌት መጣ። ጭራሽ በአረብ ሀገር በአረብ ቤት እኔ አሲዝባለው አንቺ ልጆችሽን አውጪ ምናምን ትባባላላችሁ። አይ እሱ ነው ከሰሚራ ጋር ሆኖ የኔ ልጆች ማለት ነው ስልሽ ልጆቹ ከመጠን በላይ ጥሩ ናቸው እና ልጆችሽን አወጣልሻለሁ ማለት የልጆችን ዕቃ አውጥቼ ጥላለሁ አለኝ። ማለት እኔ ደግሞ አትችልም የቤት ክራይ እየከፈልኩ እስከሆነ ድረስ አንተ ስሙን ያስክልን እንጂ ስለሱ ቤት የሚያገባህ የለም፣ የልጆችን ዕቃ በጭራሽ አውጥተህ አጥለም አልኩት። እንደዛ ሲል እኔ ደግሞ ለማስፈራራት እንደዛ አድርግና የኔን ልጆች ለይተ ዕቃቸውን አውጣጣልና አሳይሃለሁ አልኩት። እኔ ኢትዮጵያ ነኝ፣ ግን ልጆቹ ከዛ በጣም ነው የሚፈሩት። ስንት ዓመት የሰሩበት ዕቃ አለ።
እቃቸውን አውጥቼ ነው የምጥል ሲል እኔ ምን እላለሁ? ከዛ በሌላ ጊዜ ለምንድን ነው እንደዛ ያልክ ብዬ ስለው ይሄ ከእሷ ጋር ከጀርባ ያወራ ነው አለኝ። ከሰሚራ ጋር ማለት ነው። ሰሚራን አልጠየቅሻት እንደዛ ሲልሽ? አይ አልጠየቅኳትም። ለምን እኔ በብሩ ምክንያት አያወሩኝም የነበር ሁለቱም አያወሩም። እኔ ነበረ ብሬን ስላቸው የልጆች ብር ነው እኔ የያዙብኝ። ማሬ ሶፊ ይህንን ያለሽ ገና ሳትያዙ ሳትገቡ ነው አይደል? አይደለም ማርዬ፣ ገብተን አሁን 2 ዓመት ከሆነ በኋላ ዘበኛው ስሙን መቀየር አለባቸው የሐሰንን ስም አለ። ለምን እኔ ሐሰን ሊመጣ ነው እያልኩ ነበረ፣ ቤቱ የቆየ በሐሰን ስም ማለት ነው። እና እዛ ደግሞ ብዙ ሀበሾች ያንን ቤት ስለሚፈልጉት እኛም ማስወጣት ልጆቹን አስወጥተው እንትን ማለት ፈለጉና በጣም መከራ ሆነ። በሌላ ሰውም አስያዝኩት። ጭቅጭቅ ሲበዛ እንደዛ የመጣው በማን ነው? ቤቱንም የተለቀቀ በሰሚራ ምክንያት ነው። የቤት ኪራይ አከፍልም አልኩሽ እኮ። ከልጆች ትቆርጣለች፣ ብር ትወስዳለች። ልጆቹ አሁን እዚህ ላይ ያሉት ስራ ስታስገባቸው ወይም 30 ዲናር ወይም 20 ዲናር አሁን ይሰጧታል፣ ብር እያላቸው ማለት ነው። እኔ ልጆችን ምን ብያታለሁ? ሰሚራ ለምንድን ነው እነሱ ላይ ብር እያለሽ ምትቆርጪው? ቢያንስ 30 20 ብርም ቢሆን ሂሳብ አድርጊላቸው ብያት ነበር። ሶፊ ኮመንት ላይ ቤቱ የጀሚላ ነው የሚሉት ወይ? ኮመንት ላይ ቤቱ የጀሚላ ነው የሚሉት ኩዌት የሚኖሩ ልጆች ጀሚላ ኦኬ፣ ጀሚላ አዎ ጀሚላ እኔ ነው ማለት እዛ ጀሚላ ስለሚሉኝ አንቺ ነሽ ጀሚላ ማለት ያው አብረናል። እሱ ነው የያዘልን። እኔ ይማርዬ ማለት ጠፍቻ ስሰራ ስሜ ጀሚላ ነበር እና ብዙ ልጆች ጀሚላ ይሉኛል። ያን ቤት ደግሞ የያዘልን ሐሰን ነው። እኔ አንድ ክፍል አዳምጪኝ ሶፊ፣ አንዴ እንደማመጥ እናቴ። አንቺ ቅድም ጀሚላ የቲሟ ልጅ 1500 ዲናር እነሱ ጋር ያላት ልጅ አለች። እሷ ማለት ደግሞ ግድግዳ ይዛ ሌላ ነው ናት ያልሽው እሷ ናት፣ የኔ ልጅ ናት ብለሻል። ቤቱን ከእሷ ላይ ነው የወሰድሽው? አዎ። ማን? ከጀሚላ ላይ የቲሟ ምስኪኗ ታማሚዋ ግድግዳ ይዛ የምትሰራው እኔ እነሱ እኮ ነው የወሰዱት ማሬ። እኔ እነሱ ነው የወሰዱት እኮ። እሷ የኔ ልጅ ናት አልኩሽ። እዩ ማሪ ሀቢባ ከዚህ ላይ እኛ ያንን ቤቱን ሐሰን ያዘልን። እሺ አንድ ብለሻጅ ሐሰን ያዘው በሱ ስም። እኛ ለምን እንትን ስለሌለን ማለት ነው ወረቀት ስለሌለን ህገወጥ ነን። በሱ ህጋዊ ያዘልን። ኦኬ ሶስታችን ሰሚራ፣ ሶፊያ፣ እኔ ትክክለኛ ስሜ ነው። እዛ ጀሚላ ስለሚሉኝ ነው እኔ። እሺ ጀሚላ ስለሚሉኝ ነው እኔን ማለት ነው። ኦኬ ፈጡም ሁነን የቤት ኪራይ ለ3 እንከፍላለን። ለምንድን ነው አንድ ሰው 3 ስም የሚኖረው? እኔ አይገባኝም። ለምን አሁን ለምሳሌ ኡመኪያ ሰሚራም ስሟ ነው፣ ሀቢባም ስሟ ነው። ሀቢባ ያ እኔም በፊት ማለት ነው በየወሩ አረቤት ስሰራ ጠፍቼ ማለቴ ከመፍራት የተነሳ ኩዌት ላይ ስማችን እንቀይርና የስራ ስም ይባላል። አሁን እኔ ጀሚላ የስራ ስሜ ነው እንጂ ትክክለኛ ስሜ ሶፊያ ነው። ኦኬ እዛ እንደዛ አደረጉ። የኔንም ብር ወሰዱ። ከዚህ ስመጣ ልጆቹ በሙሉ እኔ ላይ ያለቀሱ ማለት ነው። የኔም ይህን ያህል ብር አለኝ፣ የኔም ይህን ያህል ብር አለኝ። ከዛ እኔ ነኝ ማለት እንደዛ ሲሉ እኔ ሰጥቼ ስል ልጆች በሙሉ እኔን ሰደቡኝ። አንደኛ ብሩ እኔ የሰጠኋት የሌላ ሰው ብር ነበር፣ የልጆች ብር። ከዛ እኔ ጋር ያሉ ልጆች በጣም እንተናሉና እየደወሉ እኔን ሲጨቀጭቁ ብደውል ወላሂ አልቅሻለሁ፣ ስልክ አያነሱም። ከዛ ኩዌት አለች ጓደኛዬ የዛ ሰላም ትባላለች። አንዲት አፍሪካ ነበረች፣ የአፍሪካ ያስገባዋት እሷ ከኔ ጋር 700 ዲናር ነበራት። በቃ በጣም ረበሸችኝ፣ ኦቨር ማለት ነው። ስትረብሸኝ እዛ ኢትዮጵያ ነበረች እና ጓደኛዬ ነገርኳትና ያው ማስገባት እኔ ማለት ነው። ግን በጣም ነው የምንቀራረብ። 200 ዲናር አርጋ ሰጠችኝ ማለት ነው። ያኔ የሚቀመጥ ሰጠችኝ። እሱን እኔ ለአፍሪካዋ ከፈልኩ ማለት ነው። ለእነሱ የሰጠሁትን ከፈልኩ ሰርቼ። አሁን እነሱ ሰሚራ የምትለው ምንድን ነው የጀሚላንና የፈጡምን አልሰጥም፣ ግን እኩል ነው የሚሰጡት ማለት ነው። የሚጠቀሙት ነገር እኩል ነው። ከዛ ምን አለች አሁን መጨረሻ ላይ ሰሚራ እየተቀየረች መጣይና 10 ዓመት ያህል አደንዝዘኝ ነው የኖሮች። እሷን ስሰማ ነው የኖርኩኝ። መትታብኛል የሚባል ወሬም የሰማው ማለት ነው። መተት አርጋብኛለች ስትል
የእኔ ልጆች ማለት ነው እኔ ማስገባቸው ልጆች እየደወሉ ፈጡን ከአንቺ ቤት እንዳትመጣ ሶፊ አንቺ ያየሽው ልክ የሺ እንዳለችው ሁለታችሁም ያላችሁት እኩል የሚዘንጡት እኩል ብር የሚልኩት እኩል ነው አይደል? ዛሬ ላይ ምንም ውሸት የለውም፣ እኩል ናቸው። የሰው ላብ እኩል ሲያጠፉ ኖረው ዩኬ ደግሞ እንግሊዝ ለመሄድ ደግሞ ፈጡም መጀመሪያ ሄዳ በኋላ ሰሚራ ልትወስዳት ተነጋግረው ዛሬ ሲጣሉ ሰሚራ ወይም መኪያ እያለች ያለችው እኔ 5 አላየሁም፣ ሙሉ ብሩን ፋጡማ ብቻዋን ያጠፋችው እኔ አይደለም ነበር። አፍዝዝ አደንዝዝ አድርጋብኝ ነበረ። ቀኝ ስትለኝ ቀኝ፣ ግራ ስትለኝ ግራ ነበር። በእሷ ስመራ ነበር የነበረው። ምንም የደረሰኝ ነገር የለም ስትል እንደዛ ከሆነ ነው ይህንን አፍዝዝ አደንዝዝ ያለችው። መቼ መሰለሽ ሁሉን ነገር ብቻዋን የወሰደችው ስትለኝ ኤክስኪውዝ ሚ አሁን ቅርብ ጊዜ ቆይ ካልተካፈልሽ ዝም በይ እና አንቺ ልንገርሽ፣ ካልተካፈልሽማ ዝም አትይም አልኳት። እኔ አንድ ሰው እኩል አለቃ ሆኖ እኩል የቤት አከራይ ሆናችሁ እኩል ልጆች እያስጠፋችሁ ስራ እያስገኛችሁ ኮሚሽን በየወሩ እየበላችሁ በወር እነዚህ ልጆች ለሁለት የሚያገኙት 1 ሚሊዮን የኢትዮጵያ ብር ነው። በአንድ ሰራተኛ በየወሩ 30 ሺህ በ30 ሰራተኛ በወር 1 ሚሊዮን የኢትዮጵያ ብር ያገኛሉ። ስለዚህ ደሞዛቸው ግማሽ ሚሊዮን ነው። ማን መኪያና ፈጡም ናይ ግቢ ፈጡም ጻፊ ኮሜንትና ግቢ። ስለዚህ እነዚህ ልጆች ለአመታት እንደዚህ ሲሸቅሉ ኖረው ዛሬ ላይ ሲጣሉ የእንግሊዙም ሳይሳካ ሲቀር ሁለቱም ኢትዮጵያ ገብተው አሁን ላይ እኩል አልነበረ የምናገኘው። እኔ 5 አላገኝም ነበር ስትል ለምን እኩል ሆናችሁ ማን ከማን ይበልጣል? ለምን ዝም አልክ ስላት አፍዝዛ ደንዝዛ አርጋብኝ ስለነበረ አሁን ነው ከአፍዝዛ ደንዝዙ ከመተቱ የነቃሁትኝ። አሁን ነው የታወቀኝ። እኔ 5 አላገኝም ነበር አለች። ምስክሮች ደግሞ ምን አላችሁ? አብራችሁ አንድ ቤት ትኖሩ የነበራችሁ ሰዎች እኩል ነው የሚዘንጡት። ለወንድሞቻቸው ብራንድ ጃኬት 9 ይገዙ ነበር። ባጃጅ ለወንድሞቻቸው፣ መሬት ለወንድሞቻቸው እኩል ነበር የሚያገኙት ብላችኋል። ማን ፈቅዶልሽ ነው ነበር ጥያቄ። ስለዚህ ጀሚላ ኔትወርኩ በኋላ ለፋጡማ አለች፣ ሰሚራ ራሱ አለች። አሁን ለጊዜው እንዳይጠይቁ እንደዚህ እንበላቸው በአንቺ እሷ ሶፊያ ራሱ አለ ልንገርሽ፣ ጀሚላ እንደዛ እንኳ ሶፊያ ራሱ አለች። ድምፅሽ ሶፊያ ራሱ አለች። የሶፊያንም ብር ምን አለች? ብር የስጡኝ ምናምን ነገር ስትል ለፈጡም ተልኳል ወደዛ አለቻት። ለስችኛይቱ ማለት ነው። ለፈጡም ይሄ ብር እኮ ለፈጡም ወደዛ እየላክን ነው አለቻት። ጀሚላንም እንደዛው አለች። ግን እኔ ይሄንን ብር ስሙን ተጠቀምንበት እንጂ እንዲያላኩኝ እሷ ራሱ ጥንቅቅ አድርጋ ታውቃለች። ይሄን ወደዛ እንዲያልሄደ ከተፈለገም ደግሞ እኔ እዛ ሀገር የሄደው ብር ራሱ እኔ ስንት ብር እንደሆነ እኔ ልጅቷ አንድ እንትን ብዬ እዚህ ማምጣት እችላለሁ ቲክቶክ ከተጠቀመች እንጂ የማንንም ብር እኔ ወደዛ አላኩትም በጭራሽ። የላክሽው ብር የማን ነው? እሺ ጥያቄ። የላኩት ብር እኔ አንድ ጊዜ የላኩት ብር የለም። አሁን ለምሳሌ 5,000 6,000 10,000 ወይ ደግሞ 20,000 እየተባለ ወይ በቀን በእንደዚህ እያለ ብሩ እዛ እንትን አለ እንጂ ምንም እንደዚህ አድርጌ አንስቼ የሰው ብር ከሽ የላኩት ነገር የለም። በጣም ጥሩ። 5,000 5,000 1,000 2,000 እያደረግሽ ቀስ እያልሽ የላክሽው የማን ብር ነው? የማን ብር ነው? የማን ብር ነው? የማን ብር ነው? ያማን እንልካለን እኮ እየሰራን አይደል እንዴ? ከዛ ከምንሰራው ላይ የራስሽ ለማለት ለምን አነቀሽ? የራስሽ ብር ነው? የላብሽ የሰራሽ ነው? የራስሽ ብር ነው? አዎ ዋሻል በጣም ሹፌሩ ባንጋሊ ነው። ታሪኩን ስለሰማ ብቻ ነው ሀበሻ እኔ ነኝ ሹፌሩ አስገቡኝ ምናምን የሚለው። ሀበሻ ባንጋሊ ነው ሹፌሩ። አያችሁ፣ ባንጋሊ መሆኑን ስላላወቀ ተበላ፣ ተሸወደ እዚህ ለመግባት በውሸት። እናንተ ደግሞ አምናችሁ ድምፅ ትሆኑታላችሁ። ሹፌሩ አለ አስገቡ እያላችሁ። እሺ ሹፌራችሁ ባንጋሊ ነው? ሀበሻ ባንጋሊ ነው። ባንግላዴሽ ሆኖ አማርኛ መጻፍ ይችላል? አይችልም። ይኸውልሽ ታሪኩን ብቻ ስለሰማ እዚህ ቤት ለመግባት ገስት ላይ ተቀምጦ ፎሎ ለመደረግ ሹፌሩ ነኝ አስገብኝ ይላል። እናንተ ደግሞ አምናችሁት እንትን ትላላችሁ። ቆይ አንዴ ብሩን ልደምረው። 465 የፋጡማ አንቺ ጋር ያላት ሲደመር 405 ፋጡማ ሰሚራ ጋር ያላት ሲደመር የጀሚላ 793 አንቺ ጋር ያላት ሲደመር የጀሚላ አሁንም 793 እንትና ጋር መኪያ ጋር ያላት ሲደመር ፀሐይ የኩዌት ዲናር እነዚህ ልጆች ጋር ያለው
ሲባዛ በኢትዮጵያ እናስላው ሲባዛ በ550 3,944,000 4 ሚሊዮን ብር ምን አረጋችሁበት? የታለ የእነዚህ ልጆች 4 ሚሊዮን ብር? ያውም የየሺ አልተጻፈም። እስር ቤት ያለችዋ ልጅ አልተጻፈም። የሌላው ማን ነው ስሟ? እስር ቤት ያለችዋ መጣሁኝ። ትንሽ ነው የቀረኝ። መች ተጻፈ? እስር ቤት ያለችዋ ሶፊ ፋጡማ ናት። እስር ቤት ያለች ተጽፏል። መጣሁ። ያልተጻፈ ሰው አለ? መጣሁ ያልጨርሰው የጠፋችው ይሄ ቢጻፍ 6 ሚሊዮን ይገባል። አሁን ለጊዜው ግን ይሄ ነው ያለው 3,944 ያው 4 ሚሊዮን በሉት። እነሱ ቤት ይሰራሉ። እሺ ፋጡማ መኪናን አስገባ። ለንደን ፕሮሰስ ጀምራበት ዘንጣበት። እኔ 5 ያየሁት ነገር የለም። እሺ መኪያ ባጭሩ ለግልሽ ያጠፋሽው ምንም ነገር የለም ከዚህ ብር ላይ ከ4 ሚሊዮኑ ላይ ምንም የደረሰች ለጊዜው 4 ሚሊዮን ነው። የእንትና የፋጡማ እስር ቤት ያለችዋ ታስቧል። የጠፋችዋ ማን የጠፋችዋ? የሺ 1,000 ዲናር ታስቧል። ሌላ ሰው በቃ 6 ናቸው። ፋጡማ፣ ጀሚላ፣ ፀሐይ፣ መዲ፣ ሶፊ፣ ጠይባ እና የሺ ብቻ ናቸው። ጠይባ 2 ሰሜራ ተናገር አለ ሌላ 7 ብቻ ነው። ታዲያ አንቺ ተናገሪ። ያሳው ካልተናገረች አንቺ ማትናገሪ የሺ እሺ የለም ካለች እሺ ምናገባኝ። ምክንያቱም እነሱ ይታወቃሉ። አረኔ ነግሪሻለሁ። ሀይባዬ አለን የሚል አካል ይምጣ። የሺ አለን የሚል አካል ይምጣ። ለምትይም እኔ ጋር ምንም የገባ ነገር የለም ነው የምትይው። ሙሉ ብሩን ያጠፋችሁ ፈጡም ናት ነው የምትይው። ማሬ 100 ብር ነው እሱ 500 ነበረ። 3ቱን ከፍለውኛ 200 ቀሪ ያለባቸው 200 ዲናር የሰዓዳ ሲጨመር ከ7,100 ገሪ በኔትወርክም በምንም እንዳታሳብቡ። ገንዘብ ማንንም ልታምኑ አይገባም። ማንንም የእናትሽን ልጅ ልታምኝ አይገባም። ገንዘብ ሰውን ይቀይራል። ሰው ለገንዘብ ብሎ ሰውን እየሸጠ አይደል እንዴ? ሰው ለገንዘብ ብሎ እናቱን እየሸጠ አይደል እንዴ? ሰው ለውርስ ለመሬት ለምናምን ብሎ እየተጋደለ ፍርድ ቤት እየቆመ አይደል እንዴ? የምትሰሙት ታሪክ አሁን መክያን አስገቧት። እየጻፈኝ ነው አንድ ቁጥር መዲና ሳዲ ስፈልጋችሁ አስገባችኋለሁ። አሁንም ኔትወርክሽ ነው 230 ብር የፀሐይ አለብኝ፣ 190 ብር የመዲና አለብኝ። እኔ እንደዚህ አይደለም እንድትኝ የምፈልገው። መኪያ ምን ጉድ ነው? ሀይባዬ አንድ ጊዜ ማለት ነው ሶፊያ ወይም ደግሞ አሽቀል ባህር የሚለው አረበኛ እሷን አስገቢያት። እሷ ራሱ ባለፈው እንደዚህ ሰሜራ አንድ ሰው እንያዝና የእነዚህ ልጆች ሂሳብ እንስራ ብላኝ፣ እሺ እነዚህኞቹ ስራ ወይስ አሀይል ወይ መዲናን ወይ ዛሃራ ምትባላል ወይ እሷን ወይ ደግሞ ሶፊያን እንያዝና እናውራ ሂሳብ እንስራ ብላኝ፣ እሺ ሶፊ ይመቻታል ስራ ስላላደለች ኢትዮጵያ ናት። በኢትዮጵያ ካርድ ሞልተን ኮንፈረንስ አድርገን እሺ ሂሳብ እንስራ አልኩና እኔ ካርድ ሞልቼ አውርተናል። ከዛ ሶፊያ ራሱ ሪከርድ አድርጋው ነበር ያወራነውን ሁሉ ሂሳብ እንዴት እንደምንሰጡልን ነገር አውርተናል። ከዛ እሷ ስላለኝ
እንደገና ሶፊያ ምልሽ ደግሞ አብረን እዛው ጎን ለጎን አብረን እሷም የብቻዋ ክላስ ይዛ እዛው ኖራለች። እዛው የኖረች ናት፣ ታውቃለች ስለ ሁሉም ነገር ማለት እሷንም ማስገቢያት። ለምን እሷን ራሱ እንደ እንትን አድርገን መሀል ላይ እሷ ለማዳመጥ ብቻ ብለን ባለፈው ራሱ አውርተናል። እሺ ታለች እኔም ብላ ተጻፍ። ግን እኔ ይኸውልሽ እኔ ማምነው እዚህ ጋር እናንተን ከሳ የመጣችው የሺ ናት። ፋጡማንና መኪያን ከሳ የመጣችው እሷ ከሳሽ ናት። እነዚህ ስምንቶቹን ወክላ የራሷም ገንዘብ ስላለ የስምንት ሰው ገንዘብ ወክላ እሷ ተናገረች። ከዛ እናንተ መጣችሁ፣ እናንተ ምን ላይ ትሰጣላችሁ እንጂ ሌላ ምስክር ታዛቢ ምናምን ማስገባት ነገሩን ማንዛዛት ነው የሚሆነው። አሁን ጥያቄው በቀላሉ መኪያ አንቺ መተት አስመትተሽብኝ፣ ፋጡማ አዳምጪኝ። አንቺ እሷ ፋጡማ መተት አስመትታብኝ ያዘዘችኝን ሁሉ ነበር ማደርገው። ስለዚህ ሙሉ ብሩን ሙሉ ሙሉ የተቀመጠውን ባደራ እኛ ቤት ተከራይተው የሚኖሩ ልጆች ባደራ ያስቀመጡትን 7372 ድርሃም ወይም በኢትዮጵያ 4.1 ሚሊዮን ብር ፋጡማ ጋር ነበር የተቀመጠው። ፋጡማ ናት የበላችሁ ነው የምትለው። ከዛ ላይ እኔ 200 ምናምን ነው ትላለች። አሁን ትናገራለች፣ መዘግባለች።